ሰበር ታላቅ የምስራች ለአሜን ተሰምቷል። አሜን ኢንግላንድ ሄዶ የሚጫወትበት ልዩ የተባለ እድልም በዚህ ሰዓት እንደተመቻቸለት በተላከልኝ ደብዳቤ ተመልክቻለሁ። ዲላን ስለ አሜን የሰራውን ቪዲዮ የተመለከተው የኔ ማኔጅመንት ውስጥ ያለው ኤንዜድ ኮሚኒኬሽን ለኤስኤምኤስ ፕሮ ሶከርም ዋና ኃላፊ ለሆነው ለማርክ ሃይስም የአሜንን ቪዲዮ እንደዚሁም የዲላን ፔጅን ቪዲዮ ልኮለት ነበርም። በዚህም ታዲያ ኤስኤምኤስ ፕሮ ሶከርም በቀጥታ አሜንን ወስዶ ከተለያዩ ሀገራት የተውጣጡ ቶርናመንትን በቦልተን ወንደረርስ ሜዳ ላይ የሚያደርገው ቶርናመንት ላይ አሜን እንዲሳተፍ እንደምትመለከቱት ፍቃዱን ሰጥቶታል። እዚህ ቪዲዮ ላይ ታዲያ ዲላን ፔጅንም ሜንሽን አድርጉት። እንደዚሁም ደግሞ አሜን ይሄ ድል የሚሳካለት ከሆነ እነ ክሪስ ኤግልና እነ ሳም አላርዳይስ ሲፈነጩበትና እጅግ ውብ ጨዋታን ሲያሳዩን በነበረው በቦልተን ወንደረርስ ስቴዲየም ልዩ የተባለ ቶርናመንት አሜን ይኖረዋል ማለት ነው። በነገራችን ላይ ኤስኤምኤስ ፕሮ ሶከር በተለያዩ ጊዜያት ኢትዮጵያ ያሉ ታለንቶችንም የሚመለምል ሲሆን አሜን ታዲያ ከዚህ ውስጥ አንደኛው እንዲሆን የዲላን ፔጅን ጥሪ ተቀብለው እሺ ብለዋል ማለት ነው። ለአሜንም ይሄ መረጃ የሚላክለት ይሆናል። እንኳን ደስ ያለ በሉትም።